ቮሊዩም ፕሮፋይል የምንለው በጣም ፓወርፉል የሆነ ቱል እንደሆነና ኢንስቲቱሽናል ትሬደሮች የሚጠቀሙት ቱል እንደሆነ አንስተናል። ኢንስቲቱሽናል ትሬደሮች የሚጠቀሙት አይነት ቱል እንደሆነ አንስተናል። ኮምፖኔንቶቹንም ለማየት ሞክረናል። አራት በጣም ቤዚክ ወይም ደግሞ ዋና ዋና ኮምፖኔንቶች እንዳሉት አንስተናል። ከዛ በፊት ግን ቮሊዩም ፕሮፋይሉን ራሱን ቱሉን የት ነው የምናገኘው? እሱንም በደንብ እኔና እዚህ ገብተን ፊክስድ ሬንጅ ቮሊዩም ፕሮፋይል እሷን ቱል እናመጣና ቻርታችን ላይ ማየት የምትፈልጉበትን ኤሪያ ታሰምራላችሁ። ለምሳሌ ዛሬ ሰኞ ነው። የሰኞን ቮሊዩም ፕሮፋይል ማየት ብፈልግ ከዚህ ፖይንት ሰኞ የጀመረበትን ካንድልስቲኩ የጀመረበትን ቦታ መጣና ከዚህ ፕራይሱ እስካሁን ትሬድ የተደረገበት ቦታ ድረስ አሰምራለሁ። እንደዚህ አሁን ቮሊዩም ፕሮፋይሉ እንደዚህ ይመጣል ማለት ነው። ቮሊዩም ፕሮፋይል በዋናነት ምን ያደርጋል ካልን አሁን ይሄንን ኦፍ ብናደርግ ኖርማል ካንድልስቲኮች ቻርቱ ላይ የማያሳዩትን ኢንፎርሜሽን ያሳየን። አሁን እናብረው ኦን እናርግ። እንደዚህ እንደምታዩት ካንድልስቲኮች የማያሳዩትን ኢንፎርሜሽን ለትሬደሮች ለኛ ያሳየናል ማለት ነው። አሁን ደግሞ እስቲ ካንድልስቲኮቹን ኦፍ እናርግ። ካንድልስቲኮቹን ኦፍ ስናደርግ ቮሊዩም ፕሮፋይሉ እንደዚህ ክሊር በሆነ መልኩ ማርኬቱ ላይ ምን እየተፈጠረ እንደሆነ ያሳየናል። ምንም ካንድልስቲኩን ሳናይ ዛሬ የነበረውን ቮሊዩም ፕሮፋይል በማየት ብቻ ማርኬቱ ላይ ምን ተፈጥሯል የሚለውን ነገር አንደርስታንድ ማድረግ እንችላለን። ምን ያሳየናል? ማርኬቱ ላይ የቱ ጋር ማርኬት ሃይስት ፕራይሱ የቱ ጋር እንደነበር ያሳየናል። ሃይስት ፕራይሱ የት እንደነበር ያሳየናል። ቫልዩ ኤሪያ ሃይ የምንለው ዞን እዚህ ጋር መሆኑን የዛሬ ትሬድ እዚህ አካባቢ ሃይስት ፕራይስ እንደነበረው ያሳየናል። ሁለተኛ ቫልዩ ኤሪያ ሎ የምንለው ዞን እዚህ ጋር መሆኑንና ሎወስት ፕራይስ ትሬድ የተደረገው ቦታ እዚህ ጋር መሆኑን በደንብ ያሳየናል። ሌላው መሃል ላይ ደግሞ እዚህ ጋር የምናየው ይሄኛው ፓርት መሃል ላይ ያለው ፓርት ቫልዩ ኤሪያ የምንለው ዩሮ ዩኤስዲ ዛሬ ትሬድ የተደረገው 70% እዚህ ዞን እንደሆነ ያሳየናል። 70% ዩሮ ዩኤስዲ ትሬድ የተደረገው እዚች ኤሪያ ላይ እንደሆነ ቮሊዩም ፕሮፋይል በደንብ ያሳየናል። ሌላ ፖይንት ኦፍ ኮንትሮል የምንለው እዚህ ጋር የምናየው ቀዩ ላይን ባየሮች እና ሴለሮች አግሪ ያደረጉበት ፕራይስ እንደሆነ ያሳየናል። ፌር ፕራይስ የምንለው ባየሮች እና ሴለሮች አግሪ ያደረጉት ፕራይስ እንደሆነ ያሳየናል። ስለ ቮሊዩም ፕሮፋይል ከዚህ በፊት ስናነሳ ቮሊዩም ፕሮፋይል ታይምን እና ፕራይስን አንድ ላይ አድርጎ ኢንፎርሜሽን የሚያሳየን ኢንዲኬተር እንደሆነ ፕሮፌሽናል የሆነ ቱል እንደሆነ አንስተናል። ስለዚህ እችኛዋን ፖይንት ኦፍ ኮንትሮል የምንላት መሀል ያለው ቀዩ ላይ በዚህ ፕራይስ እዚህ ጋር ባለው ፕራይስ ባየሮች እና ሴለሮች አግሪ አድርገው ትሬድ እንዳደረጉ ዛሬ እዚህ ኤሪያ ላይ ትሬድ እንዳደረጉ ያሳየናል ማለት ነው። አሁን ካንድልስቲካችንን ብናበራ ያንን ማየት እንችላለን። ፕራይስ ሃይስት ፕራይስ የነበረው እዚህ ጋር እንደሆነ ይነግረናል። ከዚህ በኋላ ባየሮች ወደ ላይ ፑሽ ማድረግ አልቻሉም። ከዛ ማርኬቱ እንደምታዩት ወደ ፖይንት ኦፍ ኮንትሮሉ መጥቶ ፖይንት ኦፍ ኮንትሮል ላይ ማርኬት ሬንጅ አድርጓል። ለምንድን ነው ሬንጅ የሚያደርገው? ባየሮች እና ሴለሮች አግሪ የሚያደርጉበት ኤሪያ ስለሆነ እዚህ ዞን ላይ ኮንሶሊዴት የማድረግ ነገር ያሳያል ማለት ነው ብዙ ጊዜ። ከዛ አሁን እንደምናየው ፕራይሱ ወደ ምን ተመልሷል ማለት ነው? ወዴት መጥቷል? ወደ ቫልዩ ኤሪያ ሎ ዞን መጥቷል ፕራይስ። የዛሬው ቮሊዩም ፕሮፋይል ይህንን ይመስላል። በዋናነት
ስንት ኮምፖኔንቶች አሉት ብለናል? ቮሊዩም ፕሮፋይል ፖይንት ኦፍ ኮንትሮል አንዱ ነው። ቫልዩ ኤሪያ ሃይ፣ ቫልዩ ኤሪያ ሎ እና ራሱ ቫልዩ ኤሪያ የምንለው የዚች አሁን ቻርታችን ላይ ያለው ቮሊዩም ፕሮፋይል 70%ን የሚይዘው ፓርት ቫልዩ ኤሪያ እንደሚባል አንስተናል። ሌላ ደግሞ ተጨማሪ ሁለት ፖይንቶችንም አይተናል። እነሱ ሃይ ቮሊዩም ኖድ እና ሎ ቮሊዩም ኖድ የምንላቸው ቅዳሜ በደንብ ያየነው ይሄንን ነበር። ሃይ ቮሊዩም ኖድ የምንላቸው እንደዚህ አይነት ፖይንቶች ፕራይስ ሃይስት ፕራይስ ትሬድ የተደረገበት ዞን ሃይ ቮሊዩም ኖድ እንደሚባል አንስተናል። ሎ ቮሊዩም ኖድ የምንላቸው ደግሞ እንደዚህ አይነት ካት ያለበት ኤሪያ እና ፕራይስ ሪጀክት ያደረገበት ዞን በፍጥነት ከዛ ዞን ሳይቆይ የሄደበት ዞን ሎ ቮሊዩም ኖድ ይባላል። ሎ ቮሊዩም ኖድ ይባላል። ብዙ ቮሊዩም የሌለበት ማለት ነው። እንደምታዩት እዚህ ጋር ማርኬቱ እዚህ ዞን ጋር ሲመጣ ወደ ላይም ሪጀክት ሲያደርግ ነበር። ተመልሶ ደግሞ ወደ ታች ትሬድ ሲደረግ ወዲያው ነው ያለፈው ማለት ነው። ግን ሃይ ቮሊዩም ያለበት ኤሪያ ላይ ፕራይስ እንደዚህ በፍጥነት ቶሎ አይሄድም። ምን ያደርጋል? እዛ ኤሪያ ላይ ባየሮች እና ሴለሮች ስላሉ በደንብ ትሬድ ይደረጋል። አሁን ይህንን ቮሊዩም ትንሽ ሰፋ ብናደርገው ሃይ ቮሊዩም ያለበትን ኤሪያ ማየት እንችላለን። ከዚህ ብንጀምር አሁን ይሄኛውን ስታዩት ሃይ ቮሊዩም ኖዶች እዚህ ጋር በደንብ ይታያሉ። ሃይ ቮሊዩም ያለበት ይሄኛው ኤሪያ አሁን ሃይ ቮሊዩም ኖድ እንላለን። እንደምታዩት እዚህ ጋር በደንብ ትሬድ ተደርጓል። በደንብ ብዙ ቮሊዩም ያለበት እና በደንብ ትሬድ የተደረገበት ኤሪያ ሃይ ቮሊዩም ኖድ ይባላል። ሎ ቮሊዩም ኖድ የምንለው ምንም በቃ አክቲቪቲ የሌለበት እንደምታዩት ነው። ይኸው ፕራይስ ከዚህ ዞን ሪጀክት ሲያደርግ ነበር። ከዚህም ደግሞ ወደ ታች ሪጀክት ሲያደርግ ነበር። አሁንም መጥቶ እዚህ ዞን ላይ ፕራይስ አልቆየም፣ ወዲያው ነው ሙቭ ያደረገው ማለት ነው። ይህንን ሎ ቮሊዩም ኖድ እንላለን። እነዚህ ከቶች እንደዚህ አይነት ከቶችን ቫሊ ይሉታል። እነዚህን ቫሊዎችን ሎ ቮሊዩም ኖድ እንላለን። ሎ ቮሊዩም ኖድ ይባላል። ይሄ ራሱን የቻለ ትሬድ የሚደረግበት ሲስተም አለው። ሃይ ቮሊዩም ኖድን ለብቻ ትሬድ እናደርጋለን። የራሱ የሆነ ኢንትሪ ሞዴሎች አሉት። ሎ ቮሊዩም ኖዶችን ደግሞ እንደዚህ አይነት ሎ ቮሊዩም ኤሪያዎችን ትሬድ የምናደርግበት የራሱ የሆነ ሞዴሎች አሉት ማለት ነው። እኔ 3 አይነት ትሬዲንግ ሞዴሎች ቮሊዩም ፕሮፋይል ላይ እንዳሉኝ ከዚህ በፊት አንስቻለሁ። ከነዛ ሞዴሎች ውስጥ አንዱ እነዚህ ሎ ቮሊዩም ኤሪያዎችን ትሬድ የማደርግበት ሞዴል ነው ማለት ነው። እነዚህን ፖይንቶችን አንስተናል።